የጥበብ ሰዎች የሚናገሯት አንድ አባባል አለች፣ በጣም የምወዳት። ጊዜ ጉልበተኛ ነው፣ ታግለህ አታሸንፈውም፣ ታገሰው እድል ይሰጥሃል ይላል መጽሐፍ ቅዱስ። ቃል በቃል ምሳሌ መጽሐፍ ላይ እንደዚህ ይላል፣ ትዕግስተኛ ሰው ከኃይለኛ ሰው ይሻላል ይላል። ወዳጆቼ፣ ኃይለኛ ሰው አቅሙን ለመጠቀም ስለሚሞክር በህይወቱ በጣም ብዙ ጥፋት ያጋጥመዋል። ትዕግስተኛ ሰዎች ግን ይገርማቸዋል። ተስፋ የሚያደርጉትን ነገር ከእግዚአብሔር ለመቀበል በሚሄዱበት የህይወት ውጣ ውረድ ጸጋን ይላበሳሉ። ችኩልነትን አስወግደው መረጋጋትን በውስጣቸው ያሰፍናሉ። ወዳጆቼ፣ ዛሬ እንደዚህ ልበላችሁ፣ እንኳንም ጠበቃችሁ። የጠበቃችሁለት ነገር ደግሞ ጊዜ ጠብቆ እጃችሁ ላይ መግባቱ ስለማይቀር መጽሐፍ ቅዱስ የሚለውን አንድ ቃል ልጨምርላችሁና ጨርሳለሁ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል ሰቆቃወ ኤርምያስ ላይ። ከእግዚአብሔር ተስፋ እያደረገ ላለ አንድ ወዳጃችሁ ይህንን የማጽናኛ ቃል እንድትልኩለት አበረታታችኋለሁ። ብሩካን ናችሁ።